አስኳላ አካዳሚ ሰላም እንዴት ናችሁ? ውድ የዩቲዩብ ተከታታዮች፣ ዛሬ ደግሞ በሌላ ዩቲዩብ ተገናኝተናል ማለት ነው። ዛሬ የምንማረው ማለት ነው ሁሉም የአማርኛ ፊደላትን እንዴት አድርገን ነው ወደ እንግሊዘኛ መቀየር የምንችለው፣ ወይም ደግሞ የአማርኛ ፊደላት እንዴት ነው በእንግሊዘኛ ሊነበቡልን የሚችለው የሚለው እነሱን እናያለን ማለት ነው። ውድ የዩቲዩብ ተከታታዮች፣ ቪዲዮውን ከመጀመሪያው እስከ መጨረሻው ድረስ እንድታዩት፣ ምክንያቱም የመጀመሪያውን ካላያችሁት የመጨረሻው ድረስ ሊገባችሁ ወይም ደግሞ ልታውቁት አትችሉም። ስለዚህ ሁላችንም ቪዲዮውን ከመጀመሪያው ጀምረን እስከ መጨረሻው ድረስ እንድናይ ማለት ነው። እሺ፣ በመጀመሪያ የእንግሊዘኛ አማርኛ ፊደላት ወደ እንግሊዘኛ እንዴት ይቀየራሉ የሚለውን ከማየታችን በፊት አናባቢና ተነባቢ የሚባሉ ፊደሎች እናያለን። በእንግሊዘኛ ቫውል ሌተሮች የሚባሉት እነማን ናቸው? እነሱን በደንብ አድርገን እናያለን ማለት ነው። ቫውል ሌተሮች ማለት ዋናውን ፊደል ሊያናብቡ ወይም ደግሞ እንደ አናባቢነት የሚጠቀማቸው ፊደል የትኞቹን ነው ማለት ነው። ቫውሎች ማለት ተነባቢ አናባቢ ማለት ነው። ስለዚህ በእንግሊዘኛ ውስጥ ቫውል ፊደሎች እነማን ናቸው ካልነ ማን ናቸው? ኤ፣ ኢ፣ አይ፣ ኦ፣ ዩ ናቸው ማለት ነው። ስንት ናቸው? 5 ፊደሎች ናቸው ማለት ነው። ማን ናቸው? ኤ፣ ኢ፣ አይ፣ ኦ፣ ዩ ናቸው ማለት ነው። ስለዚህ እነዚህ ፊደላት በአማርኛ ፊደላት ላይ እንዴት ነው አማርኛ ፊደልን ወደ እንግሊዘኛ ፊደል ቀየረው ሊሰሩን የሚችለው የሚለውን እሱንን በደንብ አድርገን እናያለን ማለት ነው። እሺ፣ ስለዚህ ዛሬ ደግሞ አሁን የምናያቸው ማለት ነው አማርኛ ፊደላትን ቀየርን ወደ እንግሊዘኛ እናያለን ማለት ነው። ስለዚህ ሁሉንም እያንዳንዳቸውን ፊደላት እናያለን። ሁላችሁም እንድትከታተሉ እንጋብዛለን ማለት ነው። ሁሉንም የአማርኛ ፊደላት እናያለን ማለት ነው። ስለዚህ እናንተም ሁሉንም የአማርኛ ፊደላትን ወደ እንግሊዘኛ ቀየረን ለማንበብ ለማየት እንዴት ማድረግ እንዳለብን እሱን እስከ መጨረሻው እንድታዩ ማለት ነው። እሺ፣ አሁን የምናየው ምንድነው? ሀ የመጀመሪያ ፊደል ኤች ኤ የሚሆንበትም አለ። የመጀመሪያ ፊደል አናባቢው ደግሞ ቫውሉ ኤ የሚሆንበትም አለ፣ ኢ የሚሆንበትም አለ። ተግባባን? ቫውሉ ማለት ነው። ሁለተኛ ፊደል ግን ሁሉም ሁለተኛ ፊደሎች ምንድናቸው? ሁሉም ሁለተኛ ፊደሎች ኤም ናቸው። ሁሉም የአማርኛ ፊደሎች እዚህ ጋር እንደምታዩት ሁሉም የአማርኛ ፊደሎች የሁለተኛ ፊደላቸው ወደ እንግሊዘኛ ሲቀየር አናባቢያቸው ዩ ነው። ያው ተነባቢያቸው ሊቀየር ምናምን ይችላል እንጂ አናባቢያቸው ግን ምንድነው? ሁሌም ዩ ነው። ይሄው የምታዩት ነው። የሁ ማን ነው? ኤች ዩ ነው ማለት ነው። የማን? የሁ ሁለተኛ ፊደል ነው ማለት ነው። የሉ ደግሞ ማን ነው ማለት ነው? ኤል ዩ ነው ማለት ነው። እንደዚህ ያደረግን ሁሉን እናያለን እንድትከታተሉኝ ማለት ነው። እሺ፣ ሂ እዚህ ጋር ሂ ደግሞ ሶስተኛ ፊደል ነው። የሶስተኛ ፊደል ሁሉም ላይ አናባቢው አይ ነው። ተግባባን? አይ ነው። ሁሉም ላይ የሶስተኛ ፊደል አናባቢው ባለው አይ ነው። አናባቢው አይ ነው ማለት ነው። ከዛ አራተኛ ፊደል አለ። አራተኛ ፊደል ደግሞ አናባቢው ማን ነው? ሁሉም በሚባል ደረጃ አናባቢው ኤ ነው። አናባቢው ማን ነው ማለት ነው? ኤ ነው ማለት ነው። ሁለተኛ ፊደል ሁሉም አናባቢው ማን ነው? አራተኛ ፊደል ሁሉም አናባቢው ማን ነው? ኤ ነው። ላ፣ ማ፣ ኤው፣ ሳ የምታዩት በሙሉ አናባቢው ሁለተኛ ፊደል ነው ማለት ነው። ማነው? ኤ ነው ማለት ነው። ሄ ደግሞ ከዚህ ለየት ያደርገዋል። ከሁሉም በላይ ይሄ ለየት ያለ የአምስተኛ ፊደል ለየት ያደርገዋል። ምክንያቱም የአምስተኛ ፊደል አናባቢው 2 ነው። ተግባባን? የአምስተኛ ፊደል አናባቢው ስንት ነው ማለት ነው? 2 ነው። እሺ፣ እንዴት ብለን እናያለን መሰላችሁ? የአምስተኛ ፊደል አናባቢው 2 ከሆነ አይ ኢ
ስንተኛ ፊደል ነው? አምስተኛ ፊደል ነው አይደለ? ስለዚህ የአምስተኛ ፊደል ይሄ አይ ኤ ነው። ስለዚህ የሁሉም የአማርኛ አምስተኛ ፊደሎች አናባቢያቸው ስንት ነው ማለት ነው? 2 ነው። እነሱም ማን ናቸው? አይ እና ኤ ነው ማለት ነው። 2 አናባቢ በአንድ ላይ ከመጣ ስንተኛ ፊደል ነው? አምስተኛ ፊደል ነው ማለት ነው። በዛ ልክ እንድታዩት ማለት ነው። ከዛ 6ኛ ፊደል ማን ነው የሚመጣ? ዋና ተነባዩ ብቻውን ነው የሚመጣው። አሁን ለምሳሌ የሃ ዋና ተነባቢ ማን ነው? ኤች ነው አይደለ? ይሄው እዚህ ጋር ኤች ነው። የለ ዋና ተነባቢ ማን ነው? ለ ነው አይደለ? ይሄው ለብቻውን እንደዚህ ይሆናል። ስለዚህ ዋና ተነባቢው ብቻው የሚመጣበት ፊደል ማን ነው ማለት ነው? 6ኛ ፊደል ላይ ነው ማለት ነው። እሺ ከዚህ በመቀጠል ማን አለ? 7ኛ ፊደል። 7ኛ ፊደል ደግሞ አናባቢው ማን ነው? ኦ ነው። ሁሉም ላይ የምታዩት ኦ ነው። ሁሉም ላይ ኦ ነው። ዋና ተነባቢው ኦ ነው ማለት ነው። ይሄው የምታዩት የሎም ሁሉም ዋና ተነባቢው ኦ ነው ማለት ነው። ዋና ማን ነው? ዋና አናባቢው ይቅርታ፣ ዋና አናባቢው። እሺ ስለዚህ እንደ ሀ የሚነበብ የአ እንግሊዘኛ ፊደል ማን አለ ማለት ነው? ኤች ኤ ከሆነ እንደ ሀ ይነበባል ማለት ነው። ሁ ደግሞ ማን ነው ማለት ነው? ኤች ዩ እንደ ሁ የሚነበብ ከሆነ ሁለተኛ ፊደል ነው። ማን የሁለተኛ ፊደል ቅድም ነው እያልሽ ነበረ? ዩ አናባቢ ሆና ከመጣች ሁለተኛ ፊደል ነው እያችሁ ነበር። ከዛ 3ኛ ፊደል ደግሞ ማን አለ? ኤች አይ፣ ይሄ 3ኛ ፊደል ነው ማለት ነው። 4ኛ ፊደል ኤች ኤ። 4ኛ ፊደል አናባቢው ማን ነው? 4ኛ ፊደል አናባቢው ማን ነው እያችሁ ነበር እዚህ ጋር ኤ አናባቢው ኤ ነው። እሺ ይሄ ደግሞ 5ኛ ፊደል ናት። አይ ኢ ነው ማለት ነው። አይ ኢ። ህ ኤች ራሱ ዋና ተነባቢው ብቻውን የሚመጣበት 6ኛ ፊደል ላይ ነው። ሆ ደግሞ ኤች ኦ። ከዛ በመቀጠል ማን እናያለን? ለን እናያለን። የለ ዋና ተነባቢ ማናት? ኤል ናት። እዚህ ጋር ለኔዘው የሚገባ ነገር ለለ ዋናዋ ተነባቢ ማነች ማለት ነው? ኤል ናት። ስለዚህ ኤል ዋና ተነባቢ ካደረግነ ቅድም እንደነገርኳችሁ የለ የመጀመሪያ ላይ ወይ ኤ ይሆናል ወይ ኢ ይሆናል ብያችሁ ነበረ። ስለዚህ ከዚህ ጀምሮ ከሃ ውጭ ሲጀመር ሁሉም ኤ ናቸው። ከሃ ውጭ ሁሉም ኤ ናቸው ማለት ነው። ስለዚህ ኤል ኢ እንደ ለ። 2ኛ ፊደል አናባቢዋ ማነች? ይኸው እዚህ ጋር የምታያት ዩ ናት። ስለዚህ ኤል ዩ እንደ ሉ። ኤል አይ ከሆነ ደግሞ እንደ ሊ። ኤል ኤ ከሆነ ደግሞ እንደ ላ ይነበባል ማለት ነው። ኤል አይ ኢ ስንት ናቸው ማለት ነው? 2 ናቸው። ምኖቹ? ቫውሎቹ ወይም ደግሞ አናባቢዎቹ 2 ከሆኑ ደግሞ ስንተኛ ፊደል ነው? 5ኛ ፊደል ነው ማለት። ስለዚህ ኤል አይ ኢ እንደ ሌ። ኤል ደግሞ ዋና አናባቢው ብቻ ነው ያለ። ኤል ሎ ደግሞ ኤል ኦ ይሆናል ማለት ነው። እሺ ከዛ ቀጥለን ማን እናያለን? የመን እናያለን። የመን ስናይ እዚህ ጋር በደንብ ልትይዙት የሚገባ ዋና ተነባቢው ማን ነው? አሁን የሆነ ፊደልን ስናነብ ምን ማድረግ አለብን? ዋና ተነባቢው ማን ነው? እሱን በደንብ አድርገን ማወቅ ይኖርብናል። ስለዚህ ዋና ተነባቢው ማን ነው ከዚህ ጋር ማለት ነው? ኤም ኢ ዋና ተነባቢ ነው። እንደማን? እንደመ ማለት ነው። ኤም ዩ ደግሞ ኤምዩ 2ኛ ፊደል ነው። ዋና ተነባቢ ነው። እንደማን? እንደ ሙ ይነበብልናል ማለት ነው። ኤም አይ እንደማን ይነበብልናል? እንደ ሚ። ኤም ኤ እንደማን ይነበብልናል? እንደ ማ ይነበብልናል። ኤም አይ ኢ ከሆነ ደግሞ እንደማን ይነበብልናል? እንደ ሜ ይነበብልናል ማለት ነው። እንደማን? እንደ ሜ። ከዛ ኤም ብቻው የሚመጣ ከሆነ እዚህ ጋር እንደምታዩት
ኤም ብቻውን የሚመጣ ከሆነ እንደማን ይነበብልናል? እንደ ም። ኤም እዚህ ጋር የምታዩት ነው ሞ ናት። እቺ ሞ ደግሞ የመጨረሻ ፊደል ወይም ደግሞ ሰባተኛ ፊደል ናት። እንደማን ትነበባለች ማለት ነው? እንደ ኤም ኦ ትነበባለች ማለት ነው። ስለዚህ የመ ዋና ተነባቢ ማናት? ኤም ናት። አናባቢዎች ወደ በየመሃሉ ሲገቡ ከመ እስከ ሞ ያሉትን ነገሮችን ያስነብቡልናል ማለት ነው። ከዛ በመቀጠል ማን አለ? ሰ አለ። የሰን ደግሞ እዚህ ጋር በደንብ ልታዩት የሚገባ እንደ ሰ ኤስም ይነበባል፣ እንደ ሲም የሚነበብበት ቦታ አለ። ግን እዚህ ጋር ማሳያችሁ ማንን ነው? እንደ ሰ የሚነበብበትን አሳያችኋለሁ ማለት ነው። እሺ ኤስ ለምሳሌ ሰላም ስንል ምን ወሰድ የትኛዋን ነው? ኤስ ኢን ነው ማለት ነው። ሰላም ስንል ኤስ ኢን ነው ምን ወሰድ ማለት ነው። ስለዚህ እዚህ ጋር እንደ ሰ የሚነበብልን ማን ነው? ኤስ ኢ። እንደ ሱ የሚነበብልን ደግሞ ማን ነው ማለት ነው? ኤስ ዩ። እዚህ ጋር ኤስ ዩ እንደማን ይነበብልናል? እንደ ሱ ይነበብልናል ማለት ነው። ስለዚህ እሱ ስንተኛ ፊደል ነው? ሁለተኛ ፊደል ነው። ሁለተኛ ፊደል ከሆነ ዋና ተነባቢ አናባቢ የሚከተል ማን ነው? ዩ ነው ብያችሁ ነበር ከላይ ማለት። ስለዚህ ኤስ ዩ እንደ ሁለተኛ ፊደል እንደ ሱ ይነበባል ማለት ነው። ሲ ደግሞ ኤስ አይ እንደማን ይነበባል? እንደ ሲ ይነበባል። እንደ ሳ ደግሞ እንደማን ይነበባል? ኤስ ኤ የሚሆን ከሆነ እንደ ሳ ይነበባል ማለት ነው። ሴ እንግዲህ ስንተኛ ፊደል ናት? ሴ አምስተኛ ፊደል ናት። አምስተኛ ፊደል የሚሆን ከሆነ አናባቢዎቹ ስንት ናቸው ማለት ነው? ሁለት ነው የሚሆኑት። አናባቢዎቹ ስንት ናቸው? ሁለት ናቸው ማለት ነው። ስ የምታዩት ኤስ አለች። ኤስ ብቻዋን ነው የመጣች ስንተኛ ፊደል ስለሆነ? ስድስተኛ ፊደል ብቻውን ነው ሊመጣ የሚችለው። ምክንያቱም አናባቢ አይከተለውም። ዋና ተነባቢ ብቻ ነው የሚመጣው ማለት ነው። ሶ ደግሞ የሶ አናባቢ ማን ነበረ? ኦ ነው ብያችኋለሁ። ወይም ደግሞ የሰባተኛ ፊደል የመጨረሻው ፊደል አናባቢ ማን ነው? ኦ ነው። ስለዚህ ኤስ ኦ ይሆናል ማለት ነው። እሺ ከዛ በመቀጠል ማን አለ? ረ አለ። ረ እንደማን ይነበባል? አር ኢ። ረ እንደማን ይነበባል ማለት ነው? አር ኢ እንደማን ይነበባል? እንደ ረ። ከዚህ ጋር መልስ ውስጥ የሚገባ ዋና ተነባቢ ማን ነው ማለት ነው? አር ነው። ከእንግሊዘኛ ፊደል ውስጥ ዋና ተነባቢ ማን ነው? አር ነው። አር ስለዚህ ለሁሉም እንደምታዩት በሁሉም ተነባቢነት ሲገቡ ከረ እስከ ሮ ድረስ ያሉትን ያስነበበናል ማለት ነው። ስለዚህ ረ እዚህ ጋር የምታዩት የሚገባ ረ ዋና ተነባቢ አር ናት። ስለዚህ አር ኢ ስናረገው እንደ ረ ይነበባል። አር ዩ ስናረገው ደግሞ እንደ ሩ ይነበባል። አር አይ ስናረገው እንደ ሪ ይነበብልናል። አር ኤን ስናደርገው ደግሞ እንደማን ይነበብልናል? እንደ ራ ይነበብልናል። አር ኢን ስናደርገው እንደ ሬ ይነበብልናል። እዚህ ጋር አር ብቻዋን የምትመጣ ከሆነች ስድስተኛ ፊደላት ማለት ነው። እንደ ር ይነበብልናል። አር ኦ የሚሆን ከሆነ እዚህ ጋር የምታዩት አር ኦ የሚሆን ከሆነ እንደ ሮ ወይም ደግሞ እንደ መጨረሻ ፊደል ሆኖ ይነበብልናል። ምክንያቱም ሮ ሰባተኛዋ ፊደል ላይ ኦ ሆና ነው ልትመጣ የምትችለው ማለት ነው። እሺ ከዛ እዚህ ጋር እናያለን። አሁንም ማንን እናያለን? ሰን እናያለን። ሰን ያው ከላይ አይተነዋል። ምንም ሌላ ተጨማሪ ማየት አያስፈልገውም። ምናልባት ግን ከዚህ ጋር አንድ ልታዩት ውስጥ የሚገባ ሲ ላይ ሁለት አይነት ተነባቢ ይመጣል። ኤስ አይ ሆኖ ይመጣል። ሲ አይ ሆኖ የሚመጣበት ነገር አለ ማለት ነው። ለምሳሌ ሲቪክስ ምናምን ሲል ሲቪል ሲል ኤስ አይን አይደለም ሲ አይን ነው ሊጠቀም የሚችለው። እሱ በሱ ይለያል። ለምሳሌ ኤስ ኢ የሚመጣበት አለ።
ሲኢ የሚመጣበት እንደ ሲ ደግሞ ሲ ላይ ኤስኢ የሚመጣበት አለ፣ ሲኢ የሚመጣበትም አለ። ሲኢ የሚመጣበት ለምሳሌ ሴንተራል ሲል ምናምን እንደዚህ ሲል ማነው ይመጣ? ሲኢ ይመጣል፣ ኤስኢ የሚመጣ እሱንን እንግዲህ እንደየ አገባቡ ይለያያል። በሌላ ሰዓት ደግሞ በንባብ ስናነብ እሱን እናሳያቸዋለሁ ማለት ነው። ስ እዚህ ጋር ስ ሚንስ ስ ማለት ኤስ ስድስተኛ ፊደል ነው። ስለዚህ ብቻዋን ልትመጣ የምትችለው ኤስ ናት። ስለዚህ ኤስ ኦ ደግሞ እንደ ሶ ይነበባሉ ማለት ነው። ከዛ በመቀጠል እዚህ ጋር ማን አለ? ሸ አለ። እዚህ ጋር አንድ ልዩ ነገር እናያለን። ሸ ላይ አንድ ልዩ ነገር የምናየው ምንድነው ካልነ እዚህ ጋር በደንብ ልትይዙት የሚገባ ነገር ሸ አንድ ልዩ ነገር እናያለን። ዋና ተነባቢዎች ሁለት ነው የሚመጡት። ማንና ማን ናቸው ዋና ተነባቢዎች ነው የሚመጡት? የሸ ኤስ ኤች ሆኖ ይመጣሉ። የማን የሸ ማን ሆኖ ይመጣሉ ማለት ነው? ኤስ እና ኤች ሆኖ ይመጣሉ። ከዛ በኋላ ቫውል ሌተር ወይም ደግሞ አናባቢዎቹ ይገባሉ ማለት ነው። እሺ ከነዚህ ውስጥ መካከል እስኪ እኔ የሸ ኤስ ኤች ኢ፣ የሹ ኤስ ኤች ዩ፣ የማን የሹ ኤስ ኤች ኤ የሸ። ስለዚህ ዋና ተነባቢ የሚባሉ ሁለቶች ማን ናቸው ማለት ነው? ኤስ እና ኤች ናቸው ማለት ነው። የሺ ደግሞ ኤስ ኤች አይ። እሺ ሻ ስንል ኤስ ኤች ኤን ይወስዳል። ማንን? ኤስ ኤች እና ኤን ይወስዳል። ለማንን? ሻን ስንወስድ ማለት። ሼ ደግሞ ኤስ ኤች አይ ኢን ይወስዳል ማለት ነው። ሺ ስንል ኤስ ኤች ይወስዳል። ዋና ተነባቢዎችን ብቻ ይወስዳል። ኤስ ኤች ኦ ደግሞ ማንን ይወስዳል? ሾን ይወስዳል ማለት ነው። ከዛ እዚህ ጋር ማን አለ? ቀ አለ። ቀን ስንወስድ ደግሞ እንደ ኬ ኢ ይሆናል ማለት ነው። ቀ እንደ ኬ ኢ ይሆናል ማለት ነው። ቁ ደግሞ ኬ ዩ እዚህ ጋር ልንወስደው የምንችለው ማን ነው? እንደ የቀ ዋና ተነባቢ ሆኖ የሚሄድልን ማን ነው? ኬ ነው ማለት ነው። ስለዚህ ኬን ኮመን ነው ማለት ነው። ከቀ እስከ ቆ ድረስ ያሉትን ከቫውል ሌተሮች ጋር ወይም ደግሞ ተነባቢዎች ጋር ሊወስድልን የሚችለው ማን ነው? ኬ ነው ማለት ነው። ስለዚህ ኬኢ ካልነ እንደማን እናነባለን? እንደ ቀ እናነባለን ማለት ነው። ኬ ዩ ካደረግነ እንደ ቁ እናነባለን ማለት ነው። ኬ አይ ከወሰድነ እንደ ቂ እንወስዳለን ማለት ነው። ኬ ኤ ከወሰድነ ደግሞ እንደ ቃ እንወስዳለን ማለት ነው። ኬ አይ ኢን ከወሰድነ እንደ ቄ እንወስዳለን ማለት ነው። ቅን ደግሞ ቅን ከብቻ ካልሆነ ኬ፣ ምክንያቱም ቅ ስንተኛ ፊደል ናት? ስድስተኛ ፊደል ናት። ቆ ደግሞ ኬ ኦን እንወስዳለን ማለት ነው። ስለዚህ በዚህ ልክ እንድታዩት እናሳስባለን ማለት ነው። ከዛ በመቀጠል በ ቡ ቢ እያለ ይሄዳል እስከ መጨረሻው። ስለዚህ በን እንደ በ ለማንበብ ዋና ተነባቢው ማን ነው? በመጀመሪያ ዋና ተነባቢው ማን ነው? ቢ ነው ማለት ነው። ቢ ነው። ከዛ በኋላ ነው አናባቢዎች ሊገቡት የሚችሉ። ስለዚህ ዋና ተነባቢው ማን ነው? ቢ ኢ ዋና ተነባቢ፣ ቢ ዩ እንደ ቡ፣ ቢ ኢ እንደ በ፣ ቢ ዩ እንደ ቡ፣ ቢ አይ እንደ ቢ፣ ቢ ኤ እንደ ባ፣ ቢ እንደ ቢ ኢ፣ ብ እንደ ቢ፣ ቦ ደግሞ ቢ ኦን ይወስዳል። ቦ ቢ ኦን ይወስዳል ማለት ነው። እሺ ከዛ መቀጠል ማን እናያለን? ቨን እናያለን። ቨ በነገራችን ላይ ማን ልትወስዳለች ብላችሁ ታስባላችሁ? ቪ ናት። ቪ ኢ እንደ ቨ ትነበባለች። ማን ቪ ኢ። ስለዚህ የቨ ዋና ተነባቢ ማነች? ቪ ናት። የቨ ዋና ተነባቢ ቪ ናት። በነገራችን ላይ በአብዛኛው በድምጽ ትንሽ ይገናኛሉ። የተወሰነ ስለሚገናኙ በደንብ ልትይዙት ይገባል። ቪኢ እንደ ቨ፣ ቪ ዩ ከተባለ ደግሞ እንደ ቡ፣
እንደ ቡ። ቪ አይ ከተባለ እንደ ቪ እንደማን እንደ ቪ። ቪ ኤ ከተባለ እንደ ቫ እንደማን እንደ ቫ። ቪ አይ ኢ እንግዲህ አምስተኛ ፊደል ሁለት አናባቢ ነው የሚመጣበት አይ እና ኢ። ስለዚህ እንደ ቪ አምስተኛ ፊደል። ስድስተኛ ፊደል እንደ ቭ ደግሞ ምንም ነገር የለውም። ይሄው የምታዩት ነው። ምንም ነገር የለውም። ዋና ተነባቢ ብቻ ነው ያለው። ቮ ደግሞ ቪ ኦ ይወስዳል ማለት ነው። ቪ ኦን ይወስዳል ማለት ነው። እንደማን እንደ ቮ። እሺ ካየን ከዚያ በመቀጠል ደግሞ ማን እናያለን? ቲን እናያለን ማለት ነው። ቲን ወይም ደግሞ ቲ ማን እንደምታስነብብ ወይም ደግሞ ዋና ተነባቢና ተነባቢና አናባቢው ማን ነው? እንግዲህ ዋና ተነባቢ ቲ ናት። ተን ወክላ የምትነበብ ዋና ተነባቢ ቲ ናት። ስለዚህ ቲ ኢ ከተባለ ማን ነው የምንወስድ? ተን እንወስዳለን። ቲ ዩ ከተባለ ቱን እንወስዳለን። ቲ አይ ከተባለ ደግሞ ቲን እንወስዳለን። ታ ከተባለ ቲ ኤን እንወስዳለን። ቴ ከተባለ ደግሞ ቲ አይ ኢን እንወስዳለን። ት ከተባለ ስድስተኛ ፊደል ቲን ብቻ ራሷን እንወስዳለን። ቶ ከተባለ ደግሞ ቲ ኦን እንወስዳለን ማለት ነው። ስለዚህ እሱም በዛ ልክ ልታዩት ይገባል። ቸን እንደማን እንወስድ ነው። ስለዚህ ቸ ከተባለ ሲኤች ኢ እንደማን እንደ ቸ። እዚህ ጋር ግን ቸን ማየት የሚገባ ምንድነው? ዋና ተነባቢው ማን ነው? ዋና ተነባቢው ማን ነው? ልክ እንደ ሸ ሁሉ የቸም ስንት ናቸው ማለት ዋና ተነባቢዎቹ? ሁለት ናቸው። ማና ማን? ሲ ኤች ሲ እና ኤች ናቸው ማለት ነው። ሲ እና ኤች ከሆኑ ከዚህ ውስጥ ሌሎች ምን ይገባል? ቫውልስ ይገቡና ከቸስከቹ ያሉትን ያስነብቡልናል ማለት ነው። ስለዚህ የቸ ማንነት ሲኤች ምንድነው? ዋና ተነባቢ ነው። አናባቢ ደግሞ ይገባች እንደ ቸ። ሲኤች ዩ ካልነ ደግሞ እንደ ቹ። ሲኤች አይ ካልነ እንደ ቺ። ሲኤች ኤ ካልነ እንደ ቻ። ሲኤች ኢ እንደ ቼ። ሲኤች እንደ ቺ። ሲኤች ኦ እንደ ቾ ይነበባሉ ማለት ነው። እዚህ ጋር ልታዩት ይገባ እንደ ቾ ይነበባሉ ማለት ነው። እዚህ ጋር ዋይ ኢ እንደ የ። እዚህ ጋር ዋና ተነባቢ ማነች? ዋይ ናት ማለት ነው። ማናት ማለት ነው? ዋይ ናት። ስለዚህ ዋይ ናት ማለት ነው። ዋይ ኢ ዩ ዋይ ዩ እንደ ዩ ዋይ ዩ ይነበባል ማለት ነው። እንደ ይ ሶስተኛ ፊደል ዋይ አይ ይነበባል ማለት ነው። እንደ ያ አራተኛ ፊደል ዋይ ኤ ይነበባል ማለት ነው። እንደ የ ዋይ ኢ ይነበባል ማለት ነው። እንደ ይ ዋይ፣ እንደ ዮ ደግሞ ዋይ ኦ ይነበባል ማለት ነው። እንደ ይ ወይም ስድስተኛ ፊደል ዋይ ራሷ ብቻ ወይም ደግሞ ዋና ተነባቢዋ ብቻ ይሆናሉ ማለት ነው። አናባቢ የለውም ማለት ነው። እሺ እንደ ነ የሚነበብ ማን ነው? እሺ እንደ ነ የሚነበብ ማን ነው? ኤን ኢ። እዚህ ጋር ልታዩት የሚገባ ማን ነው? ኤን ኢ እንደ ነ ይነበባል ማለት ነው። እዚህ ውስጥ ግን ዋና ተነባቢው የነ ማን ነው? ኤን ናት ማለት ነው። ስለዚህ ኤን ናት እንደ ነ ትነበባለች ማለት ነው። ኤን ኢ እንደ ነ ትነበባለች። ኤን ዩ ደግሞ እንደ ኑ ትነበባለች ማለት ነው። ኤን አይ እንደ ኒ ትነበብልናለች። ኤን ኤ እንደ ና ትነበብልናለች። ኤን አይ ኢ እንደ ኔ ትነበብልናለች ማለት ነው። ን ብቻውን ኤንን ብቻ ይወስዳል። ምክንያቱም ስድስተኛ ፊደል ነው፣ አናባቢ የገባበትም ብቸኛ ነው ማለት ነው። ስለዚህ ኤን ኦ ደግሞ እንደ ኖ ይነበባል ማለት ነው። ኘ ካልነ ደግሞ ጂኤን ኢ እንደማን ይነበባል? እንደ ኘ ይነበብልናል።
እዚህ ውስጥ ግን የኘ ዋና ተነባቢዎች ማን ናቸው? ጂና ኤን ናቸው ማለት ነው። ማን ናቸው? ጂና ኤን ናቸው ማለት ነው። ጂኤን ኢ። እንደ ኙ ደግሞ ጂኤን ዩ። እንደ ኝ ከተባለ ደግሞ ጂኤን አይ እንደ ኝ ይነበባል። እንደ ኛ ከተባለ ደግሞ ጂኤን ኤ እንደማን እንደ ኛ ይነበብልናል ማለት ነው። እሺ እንደ ኘ ከተባለ ጂኤን ኢ እንደማን እንደ ኘ። እኚ ጂኤን ኞ ደግሞ ጂኤን ኦ ይወስዱልናል ማለት ነው። ከዛ በመቀጠል ማን አለ? እንደ አ ግን የምታዩት ብቸኛው ፊደል በተነባቢዎች ብቻ የሚጻፍ ፊደል አ ነው። በተነባቢዎች በአናባቢዎች ብቻ የሚጻፍ በምኖች በአናባቢዎች ብቻ የሚጻፍ ብቸኛው ፊደል አ ነው። አ ነው። ኡ ዩ ኢ አ ኤ ኢ ናት አ ኤ ኤም ኤ ኢ ኤም ኤ የምታያት ኤ እንደ ኢ አይ እንደ እ ኦ ደግሞ አሁንም እንደ ኦ ነው የሚነበቡ ማለት ነው። ስለዚህ እነዚህ የአ ዘሮች ሁሉም በቫውል ሌተር ብቻ የሚጻፉ ናቸው ማለት ነው። ማን መጣ ሌላ? ከ። እዚህ ጋር የምታዩት እዚህ ጋር በደንብ ልታዩት የሚገባ ከ እና ቀ አንድ አይነት ናቸው። ይኸው ከ እዚህ ጋር ነው። ቀን ደግሞ አሁንም እንየው። ቀንም ይኸው